ሰበር ዜና የካቲት 25 2018 ዓ.ም በመካከለኛው ምስራቅ ያለው ውጥረት ተባብሶ ቀጥሏል። ቴህራን በቦምብ እየተናወጠች ነው። እስራኤል የኢራንን የኒውክሌር ጣቢያ መታለች። በሌላ በኩል ደግሞ የኢራን ድሮኖች ዱባይ በሚገኘው የአሜሪካ ቆንጽላ ላይ ጥቃት ፈጽመዋል። ዓለም በከፍተኛ ስጋት ላይ ወድቃለች። የነዳጅ ዋጋም ሰማይ እየነካ ነው። ዝርዝሩ እንደሚከተለው እናቀርባለን። ዋልያ ኒውስን ሰብስክራይብ በማድረግ በመካከለኛው ምስራቅ ስላለው ወቅታዊ ሁኔታ በፍጥነትና በጥራት ይከታተሉ። እስራኤል የቴህራን መውደምና የኒውክሌር ስጋት። እስራኤል የአንበሳ ግሳት ወይም ኦፕሬሽን ሮሪንግ ላዮን በሚል የጀመረችው ጥቃት ዛሬ 5ኛ ቀኑን ይዟል። የናታንዝ ውድመት። ትልቁ የኢራን የኒውክሌር ማበልጸጊያ ጣቢያ ናታንዝ በእስራኤል ሚሳኤሎች መመታቱ ተረጋግጧል። ይህ ለዓለም ትልቅ ስጋት ሆኗል። ምንም እንኳን ኢራን አፈትልኮ የወጣ ወይም ሊክ ያደረገ የኒውክሌር ሬዲዮ አክቲቭ ጨረር የለም ብትልም ድርጊቱ ግን ብዙሃንን ስጋት ውስጥ ከቷል። የኢራን ዋና ዋና የመንግስት ማዕከላት መውደም። የኢራን የመንግስት ኮሚኒኬሽንና የጦር መምሪያ ማዕከላት ወድመዋል። ቴህራን ውስጥ ከፍተኛ የኤሌክትሪክና የኢንተርኔት መቆራረጥ ተፈጥሯል። የእስራኤል ማስጠንቀቂያ። የኢራን የበላይ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ የእስራኤል መከላከያ ሚኒስትር ማንኛውም እሳቸውን ለመተካት ወደ መንበረ ስልጣኑ የሚመጣ መሪ የእስራኤል ቀጥተኛ ኢላማ ይሆናል ሲሉ አስጠንቅቀዋል። ዱባይ የጦር አውድማ ሆናለች። ኢራን በአጸፋው ዱባይ የሚገኘውን የአሜሪካ ቆንጽላ ጨምሮ የተለያዩ የባህረ ሰላጤው ሀገራት ላይ ጥቃት ሰንዝራለች። የዱባይ ጥቃት። የኢራን ድሮኖች የዱባይን የአየር መከላከያ ሰብረው በመግባት የአሜሪካ ቆንጽላ የመኪና ማቆሚያ ላይ ጉዳት አደርሰዋል። በሰው ላይ የደረሰ ጉዳት ባይኖርም ቆንጽላው ለጊዜው መዘጋቱን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። በረራዎች ተቋርጠዋል። የዱባይ ዲኤክስቢ አውሮፕላን ማረፊያ ለደህንነት ሲባል ተዘግቷል። በሺዎች የሚቆጠሩ መንገደኞችም ጉዟቸው ተስተጓጉሏል። የኢትዮጵያ አየር መንገድም ወደ ዱባይ፣ ሪያድና ቴህራን የሚደረጉ በረራዎች ለጊዜው መቋረጣቸውን አረጋግጧል። የነዳጅ ገበያ መናወጥ። ኦይል ማርኬት ክረሽ። የዓለም ትልቁ የነዳጅ ማጓጓዣ መስመር የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ በመዘጋቱ ምክንያት የዓለም ኢኮኖሚ እየተናወጠ ይገኛል። በዛሬው ዕለት ማለትም የካቲት 25 2018 የብሬንት ክሩድ ወይም የድፍድፍ ነዳጅ ዋጋ በ1.5% ጭማሪ ማሳየቱ እየተዘገበ ይገኛል። ስለሆነም አንድ በርሜል ድፍድፍ ነዳጅ $82.66 ደርሷል። ትንበያ። በሚቀጥሉት 48 ሰዓታት ውስጥ ውጥረቱ ካልቀነሰ አንድ በርሜል ነዳጅ $100 ይገባል ተብሎ ይጠበቃል። ይህም በኢትዮጵያም ሆነ በሌሎች ሀገራት የኑሮ ውድነትን ሊያባብስ ይችላል ተብሎም ይጠበቃል።